እኔ እኮ በየሀገሩ ያለው ባህላዊ ነገር በጣም ነው የሚገርመኝ። እና ይሄ አሁን ትግራይ ውስጥ ነው በእጅ ቦካ ላያቸው አይደለ? እየተቦካ ነው እና ጨበላ አለቀችው። በጣም የሚገርም ነው። በጣም የሚገርም ነው። ይሄ የእነሱ ባህል ነው። ምናልባት እንግዲህ የአካባቢው ባህል ሊሆን ይችላል። ግን ደግሞ እንደዚህ እንጀራ በእጅ ሲጨፈላለቅ እንዴት ነው? ትንሽ አይደብርም? ትንሽ ይደብራል። ግን የሆነ ሆኖ መቼም እጅ ሳይታጠቡ እንደዚህ ያደርጋሉ ብዬ አላስብም። እጃቸውን ከታጠቡ በጣም መልካም ድግስ ነው፣ ሰርግ ነገር ነው። በእጅ ትገባበታለች። እስቲ ዝም ብላችሁ ተመልከቱ። ዝም ብለን እንይ እስቲ። ወይ ጉድ! ወይ ጉድ! ወይ ጉድ! ወይ ጉድ! ጨብልቅ በለው። ኧረ ልሟል፣ ልሟል፣ ደቋል። እንዴ ሁሉ በእጅ ከታሸ ጥርስ ምን ሰርቶ ይብላ? ምን ይስራ? ጥርስ አፍ ምን ይስራ? በእውነቱ ምን ሰርቶ ይብላ? እስቲ ተመልከች እንዴት ይዘጋል። አይ ግን ለነሱ ግን ደግሞ ምርጥ ሊሆን ስለሚችል ለነሱ ምርጥ ምግባቸው ነው። ይኸውላችሁ ካብ 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 ተደርጓል። አሁን ሰብሰብ ተደርጓል። ሰብሰብ አንዳንድ ሰዎች መብላት ጀምረዋል። ነገር ግን አሁን ከኋላ ሌላ ነገር እየመጣ ያለ ይመስላል። እሷ አልታጠበችም። ስለዚህ አሁን በዚህ ኩባያ ምን ሊሆን ነው? ምን ሊሆን ነው? እስቲ ጠብቁት እንግዲህ እንጠብቃለን። ኧረ ዶሮ ወጥ ተገለበጠ። ዶሮ ወጥ ነው ይሄ። ተገልብጧል ዶሮ። ኧረ ዶሮ ሊፈጭ ነው። ዶሮ ቅቤ በላው ላይ። ኧረ ጉር ነው። ተአምር ነው በጣም በእውነቱ ተአምር ነው። እንደገና ሊቦካ ነው። እንደገና ልታሽ ነው። እንደገና ልቦካ ነው የሚለው ቃል ይቅርታ አድርጉልኝ። ልታሽ ነው፣ እየታሸ ነው። በላው 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 ተዳረሰ። ቅቤውም ዶሮውም እንቁላሉም ቢፈርስ ጥሩ ነበር፣ ለሁሉም እንዲደርስ ማለት ነው። ለዚህ ሁሉ ሰው 3 ነው ምናምን እንቁላል ነው ያለውና እስቲ ምን ትላላችሁ? የራሳችሁን ሀሳብ አስቀምጡልን። ሰላማችሁ የበዛ ይሁን ባላችሁበት። ተባረኩልን። መልካም ጊዜ ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እናመሰግናቸዋለን። ኢትዮጵያ ሰላምሽ ይብዛ፣ ሀገሬ ሰላምሽ ይብዛ። የኢትዮጵያ ሕዝብ ሁሉ ለኢትዮጵያ ሕዝብ ሁሉ እግዚአብሔር ሰላማችሁን ያብዛላችሁ። መልካም ጊዜ ይሁንላችሁ። ያው እንግዲህ አሁን ተሰፍሯል። ዋው! በኩባያዋ የሄደችው ምግብ ለማን ነው? ለሙሽራው ትሆናለች። እናመሰግናለን።